የኢትዮጵያ በዓላት ከጀርባቸው ያለው ታሪክ። የመስቀል በዓል። ሰላም ወዳጆች፣ ዛሬ በኢትዮጵያ በየዓመቱ በታላቅ ክብር ከሚከበሩ በዓላት አንዱ የሆነውን የመስቀል በዓል ታሪክን እንመለከታለን። ብዙዎች ደመራ ሲለኮስ ያዩታል፣ ግን ከዚያ በስተጀርባ ያለውን ታሪክ ያውቃሉ? ታሪኩ እንዲህ ነው። ከ1700 ዓመታት በፊት በሮማ ንጉሥ ቆስጠንጢኖስ እናት የነበረችው ንግሥት ኢሌኒ ኢየሩሳሌም በመጓዝ ኢየሱስ ክርስቶስ የተሰቀለበትን እውነተኛ መስቀል ለማግኘት ትልቅ ጥረት አደረገች። ታሪኩ እንደሚናገረው ከጸሎት በኋላ በአንድ ስፍራ ታላቅ እሳት እንዲነድ አዘዘች። ጢሱም ወደ ሰማይ ከፍ ብሎ ከዚያ ወደ አንድ ቦታ በመመለስ የመስቀሉን ቦታ እንዳመለከተ ይታመናል። በዚህ ምክንያት በኢትዮጵያ በየዓመቱ መስከረም 17 የመስቀል በዓል በደመራ ማብራት፣ በጸሎት፣ በመዝሙርና በሕዝባዊ ደስታ ይከበራል። ደመራው ያለፈውን ታሪክ ማስታወስ ብቻ ሳይሆን የብርሃን ከጨለማ ላይ ድልንም የተስፋ ምልክት መሆኑንም ያሳያል። ይህ በዓል ለኢትዮጵያውያን ሃይማኖታዊ ብቻ ሳይሆን ባህላዊ እሴትም አለው። ቤተሰቦች ይሰበሰባሉ፣ ልጆች አበባ ይለብሳሉ፣ ማህበረሰቡም በአንድ ያከብረዋል። ዛሬ ከዚህ ታሪክ የምንማረው ትልቁ ትምህርት ይህ ነው። ትዕግስት፣ እምነትናም ተስፋ ብዙ ጊዜ ወደ ታላቅ ግኝት ያመራሉ። ባህላችንን ስንረዳ ማንነታችንንም እንጠብቃለን። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለወዳጆቻችሁም ያጋሩ። እናም ስለ ሌሎች የኢትዮጵያ በዓላት ታሪክ ለማወቅ ቤተሰብ ይሁኑ። እናመሰግናለን። ይህ ሳኮል ሬዲዮ 90.62 ነው። መልካም ቀን።